በኢትዮጵያ ውስጥ ኢትዮጵያዊ ትርክትን ዘልጎ እንዲወጣ አድርገው ያመጡ መሪ ናቸው ያስባለሁ ለምሳሌ አንዳንዶቹ እንደው ወደ ኋላ ካልመለስኩ አቀራረባቸው ነው እየሸወዳቸው የሚመጣው ለምሳሌ እኔ ስትራቴጂክ ሮድማፕ ሰርች የሰጥቻለሁ ምናምን የሚል ያው አንዳንዱ ጽሁፍ ስለሚወድ ጽፎ የሰጠው ነገር በሙሉ ጠቅላይ ሚኒስትሩ እንዲተገበርለት የሚፈልግ ሰው አለ አንዳንዱ ደግሞ አንድ ቀን ደውሎ ሲያናገረው የነገረውን ነገር ሁሉ እንደ ምክር እየቆጠረ እሱን ለምን አይተገብርም ብሎ የሚያስብ ሰው አለ መስማማት አይደለም እና ደግሞ ጠቅላይ ሚኒስትር እኮ ያማካሪዎች ተላላኪ አይደለም ጠቅላይ ሚኒስትር የሚሆነው የጠቅላይ የሆነውን ውሳኔ የሚወስን ሰው ማለት ነው እንጂ ጥሩ ኤክስፐርት ጥሩ ደሞዝ የሚከፈላቸው ኤክስፐርቶች በሚሊዮን ብር የሚከፈላቸው ኤክስፐርቶች ምክር ብለው ያመጡትን ጠቅላይ ሚኒስትሩ ካልወደደ አለመስማት መብታል ስለዚህ ይሄንን አቻችሎ አድርጎ ውሳኔ የሚሰጥ ነው ብያምናለሁ